ቱርክ በስር ላይ የሚገኙት ዝነኛ ከንቲባ ከ2000 ዓመታት በላይ እንዲፈረድባቸው ጠየቀች። የቱርኳ ትልቋ ከተማ ኢስታንቡል አቃቢ ሕግ ዝነኛው ከንቲባ ኢክሬም ኢማማጉሉ በተከሰሱበት 142 የሙስና ወንጀሎች ከ828 እስከ 2352 ዓመታት የእስር ዘመን እንዲፈረድባቸው ጠየቀ። ኢማማጉሉ የፕሬዝዳንት ጣይብ ኤርዶጋን ዋነኛ የፖለቲካ ተቀናቃኝ ተደርገው የሚቆጠሩ ሲሆን ከባለፈው ዓመት መጋቢት ወር ጀምሮ በሙስና ወንጀል ተጠርጥረው በእስር ላይ ይገኛሉ። የኢስታንቡል ከተማና ተቃዋሚው የሪፐብሊካን ፒፕልስ ፓርቲ ምንም አይነት ጥፋት እንዳልፈጸሙ በመከራከር ፕሬዝዳንቱና አጋሮቻቸው የኤርዶዋንን ተቀባይነት ማሽቆልቆሉን ተከትሎ እርምጃ ወስደዋል ሲሉ ይከሳሉ። ነገር ግን የከተማዋ ዋና አቃቢ ሕግ ኢማማጉሉ ብቻ ሳይሆኑ 401 ሰዎች ላይ ክስ የመሰረቱ ሲሆን ከከንቲባዋ ጋር በሙስና የተዘፈቁ የወንጀል ቡድን በመመስረትና በመምራት ክስ መስርቶባቸዋል። ከ8 ወራት ምርመራ በኋላ አቃቢ ሕጉ አኪን ጉርሌህ እንደተናገሩት 105 በእስር ላይ የሚገኙ ተጠርጣሪዎቹ ጉቦ በመቀበል እንዲሁም በህገወጥ የገንዘብ ዝውውር ላይ የተሰማሩ ትልቅ ወንጀለኛ ድርጅት መስርተዋል ብለዋል። በዚህም የተነሳ በቱርክ ላይ የደረሰው ኪሳራ 3.8 ቢሊዮን ዶላር መሆኑን አቃቢ ሕጉ ጨምረው ተናግረዋል። እንደ አውሮፓውያኑ አቆጣጠር በ2008 በሚደረገው ፕሬዝዳንታዊ ምርጫ ኢማማጉሉ የሲኤችፒ ፓርቲ እጩ ሆነው የተመረጡ ሲሆን 12 ክሶች ጉቦ በመስጠት 7 ህጋዊ ያልሆኑ ገንዘብን ህጋዊ በማስመሰልና ተጨማሪ 7 በመንግስትና የህዝብ ድርጅቶች ላይ የማጭበርበር ወንጀል ክሶች ቀርቦባቸዋል። አናዶሉ የዜና ወኪል ክሱ በ2430 ዓመት እስራት እንደሚያስቀጣ ገምቷል። በመጋቢት ወር ከንቲባው በቁጥጥር ስር ሲውሉ ከፍተኛ ተቃውሞ ተቀስቅሶ በመቶዎች የሚቆጠሩ ሲታሰሩ ፖሊስም ተጨማሪ መጠነ ሰፊ እርምጃዎችን ወስዷል። ከዚያ ጊዜ ጀምሮ ከንቲባው በኢስታንቡል ወጣ ብሎ በሚገኘው የማርማራ እስር ቤት ውስጥ ታስረው ይገኛሉ። በከንቲባው ላይ ከቀረቡት የሙስና ክሶች በተጨማሪ በስለላና የትምህርት ማስረጃዎችን በማጭበርበር ወንጀሎች አቃቢ ሕግ ክስ መስርቶባቸዋል። የትምህርት ማስረጃቸው ከዚህ ክስ በኋላ ውድቅ ሆኗል። የቱርክ ባለስልጣናት ከንቲባው የፍትህ አካላትን ለፖለቲካ መሳሪያነት እየተጠቀሙ ነው በሚል ያቀረቡትን ውንጀላ ውድቅ አድርገዋል። ሆኖም የዩኒቨርሲቲ ዲፕሎማ ከሌላቸው በ2028 ለፕሬዝዳንትነት መወዳደር አይችሉም። የፓርቲው መሪ ኦዝጉር ኦዘል በኤክስ ገጻቸው ላይ ይህ ክስ የህግ ጉዳይ አይደለም፣ ሙሉ በሙሉ ፖለቲካዊ ነው፣ ዓላማው ባለፈው ምርጫ ያሸነፈውን ሲኤችፒን ማስቆምና ፕሬዝዳንታዊ እጩውን ማገድ ነው ሲሉ ጽፈዋል። ቀደም ሲል የሲኤችፒ የፓርላማ ቡድን ስብሰባ ላይ ፓርቲያቸውን ወክሎ ምንም አይነት ሰው ለፕሬዝዳንትነት እንደማይወዳደር ተናግረው ነበር። ወንጀሉ የአገሪቱ ቀጣይ ፕሬዝዳንትነት ሆነው መወዳደር ነው፣ ሌላ ወንጀል የለበትም ሲሉ ተደምጠዋል። የ54 ዓመቱ ኢማሞግሉ ለመጀመሪያ ጊዜ ከንቲባ ሆነው የተመረጡት እንደ አውሮፓውያን አቆጣጠር በ2019 ሲሆን ዳግም እንደ አውሮፓውያን አቆጣጠር በ2024 የገዢውን ኤኬ ፓርቲ እጩ ወደ 1 ሚሊዮን በሚጠጋ ድምጽ በመብለጥ አሸንፈዋል። ቀደም ሲል የኢስታንቡል አቃቢ ሕግ በመሳደብና በማስፈራራት ተከሰው በሐምሌ ወር የተፈረደባቸውን የ1 ዓመት ከ8 ወራት እስር ይግባኝ ብለው ውሳኔ በመጠባበቅ ላይ ናቸው። የምርጫ አስፈጻሚዎችን በመተቸት ቀደም ሲል የተፈረደባቸው የእስር ቅጣት ላይ ይግባኝ ጠይቀዋል። ከሁለት ሳምንት በፊት የቀረበባቸው የስለላ ክስ ኢማሞግሉ ለዓለም አቀፍ የገንዘብ ድጋፍ በሚል የኢስታንቡል ነዋሪዎች መረጃን አሳልፈው ሰጥተዋል የሚል ነው። ኢማሞግሉ ቱርካውያንን ይህንን የስለላ ረብ የለሽ ክስ እርሱት ሲሉ ጠይቀዋል። ኦዝጉር ኦዜል ከንቲባውን ከእስር ላለመፍታት ወንጀሎችን እየፈጠሩ ነው ሲሉ ባለስልጣናትን ከሰዋል። በምርጫ ማጭበርበር፣ ሐሰተኛ የትምህርት ማስረጃ በመያዝ ሌባ፣ አሸባሪና ሰላይ ሆኖ በተመሳሳይ ጊዜ መሆን ይችል ነበር ሲሉ ማክሰኞ ዕለት በተሰበሰቡት የፓርላማ አባላት የፓርቲው ተወካዮች ጠይቀዋል። በሌላ ዜና በዋሻዎች ውስጥ የቀሩ የሐማስ ተዋጊዎች የጋዛ የተኩስ አቁም ስምምነት ወደፊት እንዳይራመድ እንቅፋት መሆናቸው ተገልጿል። 200 ያህል የሐማስ ተዋጊዎች አሁንም በዋሻ ውስጥ እንደሚገኙና ይህም የጋዛ የተኩስ አቁም ወደፊት እንዳይራመድ እንቅፋት መፍጠሩን ገልጸዋል። እነዚህ የሐማስ ተዋጊዎች በእስራኤል ቁጥጥር ስር በሚገኘው የራፋ ከተማ ደቡባዊ ክፍል በሚገኘው ዋሻ ውስጥ እንዳሉ ይታመናል። አሸማጋዮች እክል የገጠማቸው የጋዛ የተኩስ አቁም ስምምነት ወደሚቀጥለውና የበለጠ ውስብስብ ምዕራፍ ለማራመድ በሚደረጉት ጥረት አዲስ እንቅፋት እየገጠማቸው ባለበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አምባሳደርና አማች ጃሬድ ኩሽነር ሰኞ ዕለት ወደ እስራኤል አምርተዋል። የሐማስ ትጥቅ መፍታት የጋዛ መልሶ ግንባታና የወደፊት አስተዳደር እንዲሁም ዓለም አቀፍ የጸጥታ ኃይሉ
ኃይል ወደ ግዛቱ ማሰማራትን ጨምሮ ቁልፍ ነጥቦችም አልተፈቱም። ከእስራኤልና ሐማስ ከፍተኛ የሆነ ስምምነት ሊሆን ይችላል የተባለው የውይይት የጊዜ ሰሌዳ እስካሁን አለመኖሩ ስምምነቱ ወደ ቀጣዩ ደረጃ ሊሸጋገር ይችላል ወይ የሚል ጥርጣሬ ፈጥሯል። እነዚህ ያልተፈቱ ችግሮች ባሉበት ወቅት በእስራኤል ቁጥጥር ስር ያለውን አካባቢ የሚመለከተውን ቢጫ መስመር ከሚባለው ደቡባዊ ከተማ በራፋ ዋሻዎች ውስጥ እንዳሉ የሚታመኑ በርካታ የሐማስ ተዋጊዎች ጋር በተያያዘ በቅርቡ ሌላ ፈተና ብቅ ብሏል። ባለፈው ሳምንት የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ትጥቃቸውን ለሚፈቱ ተዋጊዎች ይቅርታ ሊሰጥ እንደሚችልና ይህ ዋሽንግተን በቀሪው የጋዛ ክፍል ተግባራዊ ለማድረግ ለምትፈልገው ሞዴል ሊሆን እንደሚችል ተናግሯል። ቁጥሩ በትክክል ባይረጋግጥም ዊትኮፍ 200 ተዋጊዎች አሁንም ድረስ ዋሻ ውስጥ እንዳሉ ተናግረዋል። እንደ ሚዲያ ዘገባዎች ከሆነ ኩሽነርና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰኞ ዕለት በእስራኤል በተካሄደው ስብሰባ ላይ ጉዳዩን ተወያይተውበታል። ሐማስ ቀደም ሲል ተዋጊዎቹ እጅ እንዳይሰጡና እስካሁን ድረስ በእስራኤል ውድቅ ሲደረግ የቆየው ደህንነት የተጠበቀ መንገድ እንዲሰጣቸው ጠይቋል። የእስራኤል መንግስት ቃል አቀባይ ኔታንያሁና ኩሽነር የተወያዩባቸው ጉዳዮች አሁን ባለንበት ምዕራፍ 1 የቀሩትን ታጋቾች ለማምጣትና የዚህ እቅድ ምዕራፍ የሆነውን የወደፊት ዕጣ ፈንታ ይህም ሐማስን ትጥቅ ማስፈታት፣ ጋዛን ከጦር ኃይሎች ነፃ ማውጣትና ሐማስ በጋዛ የወደፊት ዕጣ ፈንታ ላይ ምንም አይነት ሚና እንዳይኖረው ማረጋገጥ ያካትታል ብለዋል። የጋዛ ጦርነት የተቀሰቀሰው መስከረም 26 2016 ዓ.ም በደቡባዊ እስራኤል ላይ በሐማስ በተፈጸመ ጥቃት ሲሆን 1200 የሚያህሉ ሰዎች ሲገደሉ 251 ሌሎች ታጋቾች ተወስደዋል። እስራኤል በጋዛ በፈጸመቻቸው ጥቃቶች ከ69000 በላይ ሰዎች መገደላቸው ተገልጿል። ባለፈው ወር ተግባራዊ የሆነው የተኩስ አቁም ስምምነት የመጀመሪያ ምዕራፍ ጦርነቱን ማስቆም፣ ሁሉንም ታጋቾች መመለስና ወደ ጋዛ ሰብአዊ እርዳታን መጨመርን በማረጋገጥ ላይ ያተኮረ ነበር። 20 በህይወት ያሉ ታጋቾችና የ24 የታጋቾች አስክሬን ለእስራኤል ተላልፈው ሲሰጡ የአራት ታጋቾች አስክሬን አሁንም ድረስ በጋዛ ይገኛል። በምላሹም እስራኤል ክስ ሳይመሰረትባቸውና ችሎት ፊት ሳይቀርቡ የታሰሩ 250 ፍልስጤማውያንና ከእስር ቤቶቿ 1718 ፍልስጤማውያንን ደግሞ ከጋዛ ለቃለች። በተጨማሪም የ315 ፍልስጤማውያን አስክሬን ከጋዛ አስረክባለች። እስራኤልም ሆነ ሐማስ የተኩስ አቁም ስምምነቱን በመጣስ እርስ በእርሳቸው ሲካሰሱ ቆይተዋል። ሐማስ የታጋቾችን አስክሬን ሆን ብሎ ማዘግየቱን ስትናገር፣ ሐማስም እስራኤል ቢያንስ 240 ፍልስጤማውያንን እንደገደለችና የእርዳታ አቅርቦቶችን እንዳላስገባች ገልጿል።